ሰላም ሰላም የፍጻሜ ማንቂያ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበልልኝ። ሁለት አጠር ያሉ መረጃዎችን ልሰጣችሁ ነው የመጣሁት። ምናልባት እግዚአብሔር ልቡ ላይ ጥያቄ የነበረበትን ሰው ዛሬ በዚህ መረጃ ጥያቄውን ሊመልስለት ሊሆን ይችላል ወይ ወደ እውነት ሊመራው ይሆናልና ስትጀምሩት ሰብስክራይብ በማድረግ እንደገና ደግሞ ላይክ በማድረግ ብትጀምሩ አሪፍ ነው። ምክንያቱም ላይክ በተደረገ እና ሰብስክራይብ በተደረገ ቁጥር ብዙ ሰዎችም እንዲመለከቱት ይሆናል ማለት ነው። እንግዲያውስ ከዚህ በፊት አንድ ያየሁት ቪዲዮ ነበርና ደመና ፈንድቶ ሰማይ ላይ የተጠራቀመው ውሃ ወደ ምድር ሲፈስ እንመለከታለን አንዳንድ ቪዲዮዎችን እና በእነዚህ ቪዲዮዎች ላይ እግዚአብሔር ምን ለማስተላለፍ ፈልጎ ነው? እግዚአብሔር ከዚህ በፊት እንዲህ አይነት ታሪክ አድርጓል ወይ? በመጽሐፍ ቅዱስ ላይ እንዲህ አይነት ታሪኮች ተፈጽመዋል እንዴ ስንል በደንብ ተፈጽመዋል። በዚህ በዘፍጥረት ምዕራፍ 7 ከቁጥር 11 ጀምሮ አንድ የሚገርም የእግዚአብሔር ቃል አነበብኩና አሁን ካየሁት ከዚህ ቪዲዮ ጋር ተመሳሰለብኝ። የኖህን ዘመን ታሪክ ነው የሚያስታውሰን መጽሐፉና በዚህ የኖህ ዘመን ውስጥ እግዚአብሔር እንዴት ምድርን እንዳጠፋ በብዙ መንገድ ተምረናል። በብዙ አይነት መንገዶች ተሰብከናልና የተረፉት 8 ቤተሰቦች እንደሆኑ እናውቃለን ከኖህ ጋር እና እንስሳትን ሁለት ሁለት አድርጎ እግዚአብሔር እንዳተረፈ እናውቃለን። እንዴት ነው ዝናቡ ወይም ደግሞ የውሃ ምድርን እንደዚህ ሊከድን የቻለው? ምድር ምክንያቱም አሁን አንዳንድ ኮንስፓይሬሲዎች አሉ። በእነዚህ የኮንስፓይሬሲ ቲዮሪዎች ላይ ምድር ክብ ናት የሚሉ አሉ፣ ምድር ዝርግ ናት የሚሉ አሉ። ምድር ክብ ናት የሚሉት በኖህ ጥፋት ውሃ ላይ እንዴት ምድር እንደዚህ ልትሸከም ቻለች? ውሃ አያችሁ፣ በጣም እኮ የሚገርም ነው። ምድር ክብ እንዳልሆነች አንደኛው ማሳያ የኖህ ዘመን የውሃ ጥፋት ነው። ምድር ክብ ብትሆን ያ እስከ ተራሮች በላይ ከፍ ብሎ የነበረው ውሃ እንዴት ሊጠራቀም ቻለ? እንዴት ሊፈስ አልቻለም ወደ ውጪ? ይሄን ለእናንተ ተውላችኋለሁ። ነገር ግን ምድር ዝርግ መሆኗን የሚያሳየው ደግሞም በዘፍጥረት ላይ ዘፍጥረት 1 እና እስከ 3 ሄዳችሁ ስታነቡ እግዚአብሔር ፍጥረታትን ሲፈጥር ደረቀማውን ምድር አንድ ቦታ ከሰበሰበ በኋላ ውሃውን ወደ ሌላ ቦታ ሰብስቦታል እና ለውሃው ዳርቻ እንዳደረገ ይናገራል። በኢዮብ መጽሐፍ ላይም ስታነቡ ባህርን እንደገደበ ውቅያኖሶችን እንደገደበ ገደብ እንዳደረገላቸው ይናገራልና በዚህ በኖህ ዘመን ላይ እግዚአብሔር ያደረገው ታምር ምንድነው ካላችሁኝ ዘፍጥረት 7 ቁጥር 11 ብያችኋለሁ፣ ማንበብ ትችላላችሁ። በኖህ ዕድሜ ይላል፣ በኖህ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ተነደሉ፣ የሰማይ መስኮቶች ተከፈቱ፣ ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ ይላል። አሁን የምድር ቀላዮች ተነደሉ ሲል ቀላይ ማለት አለት ነው። በዚህ ምድር ከስር በሚመጣው ውሃ እንዳትጠፋ እንዳትወሰድ እግዚአብሔር ምን አድርጓል? በተላላቅ አለቶች ወይም ቀላዮች ምድርን ከድነዋል ማለት ነው። እነዚህ ቀላዮች ተነደሉ፣ እነዚህ አለቶች ተነደሉ ነው የሚለው። ከዛ ደግሞ የሰማይ መስኮቶች ተከፈቱ። አሁን ትልቁ ፖይንት የምፈልገው ይሄን ነው። የሰማይ መስኮቶች ተከፈቱ። ስለዚህ እግዚአብሔር በጠፈር ላይ ሰማይን አደረገ። ደግሞ መስኮቶች ሁላ ሰርቶለታል። በተለያየ ቦታ ላይ ስታነቡት መስኮቶች እንዳሉ፣ ንፋሳት በአራት ማዕዘን እንደሚነፍሱ መስኮቶች እንዳሏቸው እና ከሰማይ በላይ ውሃ እንደሆነ መጽሐፍ ቅዱስ ይነግረናል። አያችሁ፣ እግዚአብሔር በኖህ ዘመን የሰማይ መስኮቶችን ከፍቼ ውሃ አለቅም አይደለም ያለው። የሰው ልጅ በውሃ ጥፋት አላጠፋም፣ ሙሉ በሙሉ በኖህ ዘመን እንዳደረገው እንደዛ አላጠፋም እንጂ እንዲህ አይነት ታምራትን አላሳየም አላለም። ስለዚህ የእግዚአብሔርን ነገር እንድታስቡ ነው የምፈልገው። ዛሬም እንዲህ አይነት ምልክቶች ሲኖሩ ትላንት የሰራው አምላክ ዛሬም እየሰራ እንደሆነ፣ ትላንት የነበረው አምላክ ዛሬም እንዳለ ሊነግረን ፈልጎ ይሆናልና ወደ እግዚአብሔር እንመለስ በንስሐ እላችኋለሁ። በሌላ መረጃዬ ደግሞ ይህንን ቪዲዮ ትንሽ ላሰማችሁና እንመለሳለን።
They're eating the cats. They're eating the... Buddy, how do you feel about Trump? What do you think about Donald Trump? What do you mean? Oh! Donald Trump. Ew. I'm so weak. What do you think about Donald Trump? Buddy, how do you feel about Trump? ይሄ ሰውዬ ከህዝብ መካከል የወጣው አውሬ እንደሆነ በዚህ ሰውዬ ዙሪያ ላይ አንድ ቪዲዮ ሰርቼላችሁ ነበር። ወደኋላ ተመልሳችሁ ቪዲዮችን ማየት ትችላላችሁና ዶናልድ ትራምፕ የመጨረሻው መለከት ነው፣ የመጨረሻው አውሬ ነው። ለዛ ለሚመጣው ዘንዶ መንገድ የሚጠርግለት የመጨረሻው አውሬ ነው። አያችሁ፣ እነዚህ ሰዎች የሰው ፊት የሚመስል ማስክ የለበሱ አውሬዎች ናቸው፣ ኤሊያኖች ናቸው። እና ዶናልድ ትራምፕ ራሱ የዚህ አንዱ አካል ነው። እንግዲህ እነ ባይደንን ምናምን አይተናል ከዚህ በፊት ምን አይነት ባህሪ ሲያሳዩ እንደነበረና መቶች እንዲህ አይነት እንትን የሚያሳዩት አውሬ ሲመጣባቸው ነው። ባይዘይ አውሬ ሲመጣባቸው የሆነ የሚፈሩት ነገር ሲመጣባቸው እንዲህ አይነት ባህሪ ያሳያሉ። በዚህ በራዕይ ዮሐንስ ምዕራፍ 13 ከቁጥር 1 እስከ 5 ያለውን ላንብብላችሁ። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበረ። እንግዲህ መርምራችሁ ድረሱበት። ምክንያቱም እኔ መረጃ በዚህ ልክ ከሰጠኋችሁ እናንተ ደግሞ አይምራችሁን ተጠቅማችሁ መጽሐፍትን ተጠቅማችሁ መረጃዎችን ተጠቅማችሁ የዚህን ሰውዬ ነገር ልትደርሱበት ይገባል። ሰውየው አውሬ ስለሆነ እንስሳት አውሬዎችን መለየት ይችላሉ። ድመት ሴጣንን መለየት ትችላለችና መናፍስትን መለየት ትችላለች። ውሾች መናፍስትን መለየት ይችላሉና እንግዲህ እግዚአብሔር አይናችሁን ያብራላችሁ። ምድር ላይ እየሆነ ያለውን ነገር እግዚአብሔር ይግለጥላችሁ። ሰብስክራይብ ማድረግ እንዳይረሳ፣ ሼር ማድረግ እንዳይረሳ።